ሀሳብ ፋሚሊ እንዴት ናችሁ? ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። የዛሬው ቪዲዮአችን ተምኔል ላይ እንዳያችሁት እንዴት አድርጋችሁ አሪፍ የሆነ ሴንሲቲቪቲ እንደምታገኙ ነው የማሳያችሁ። ለዛሬ የማሳያችሁ የፍሪፌር ሴንሲቲቪቲ ነው ማለት ነው። በቀጣይ የሌሎቹን አሳያችኋለሁ። እናንተ የምትፈልጉትን ኮሜንት ላይ አስቀምጡልኝና ከዛ ስለነሱ ቪዲዮ እሰራላችኋለሁ ማለት ነው። ለዛሬ የፍሪፌርን አሪፍ የሚባለውን ሴንሲቲቪቲ እንዴት እንደምታገኙ ነው የማሳያችሁ። በራሳችሁ በስልካችሁ ሞዴል ነው ማለት ነው። እና እነዚህ ሁለት አፕሊኬሽኖች ያስፈልጉናል። እነዚህ ሁለት አፕሊኬሽኖች ፕሌይ ስቶር ላይ ወይም እኔ ቴሌግራም ቻናል ላይ አስቀምጥላችኋለሁ ከዛ ገብታችሁ ማውረድ ትችላላችሁ። እሺ አሁን መጀመሪያ ላይ ሴኔክሲት የሚባል ሴንሲቲቪቲ የሚሰጥ አፕሊኬሽን አለ። እንደገና ደግሞ ሴንሲስ የሚባል አለ። እና መጀመሪያ እዚህኛው ላይ ስንገባ እንደምታዩት ከፈተላችሁ በኋላ ኢንተርፌሱ ይሄን ይመስላል። ላንጉጅ እንድትመርጡ ያመጣላችኋል። እናንተ የምትፈልጉትን ላንጉጅ ትመርጣላችሁ። እዚህ ጋር አድቨርታይዝመንት አንዳንድ ጊዜ ይመጣባችኋል። ኮንቲኒው ቱ አፕ ብላችሁ እዚህ ጋር ነክታችሁ መውጣት ነው። ከዛ እዚህ ጋር እንደምታዩት ላንጉጅ ትመርጣላችሁ። ላንጉጅ ከመረጣችሁ በኋላ ቼኪንግ ዩር ዲቫይስ ይላችኋል። እንደምታዩት ራሱ አይዴንቲፋይ አድርጎ ዲቫይሳችሁ ምን እንደሆነ ያሳያችኋል ማለት ነው። አንዳንድ ጊዜ አድቨርታይዝመንት ይመጣል። እነሱን ስካይፕ አድርጓቸው። እንደምታዩት እኔ ሳምሰንግ ነው ዲቫይሴ ሳምሰንግ ብሎ አምጥቶልኛል። የስ ትሉታላችሁ ማለት ነው። የስ ካላችሁት በኋላ እንደምታዩት ሴቲንግ አፕ ዘ አፕሊኬሽን ምናምን ብሎ እንደዚህ ያመጣላችኋል ማለት ነው። እዚህ ጋር እንደምታዩት አሁን ቱ ፊንገርም አለ፣ ስሪ ፊንገር አለ፣ ፎር ፊንገር፣ ፋይቭ ፊንገር አለ። እንደ እናንተ አጨዋወታችሁ ማለት ነው። እንደራሳችሁ ሁድ ነው የምትመርጡት። እሺ እዚህ ጋር ስናይ ሴንሲቲቪቲ የሚል አለ እዚህ ጋር እንደምታዩት ማለት ነው። ሴንሲቲቪቲ የምትለውን አንዴ ክሊክ እናደርጋታለን እዚህ ጋር ከነካነው በኋላ እንደምታዩት ላይፍ ሴንሲቲቪቲ ሞቶ መጀመሪያ ላይ ያለውን ዝም ብላችሁ ትነኩታላችሁ እዚህ ጋር ማለት ነው። እንደምታዩት እንደዚህ ካመጣላችሁ በኋላ እናንተ ከእነዚህ ውስጥ መርጣችሁ አንዱን መጠቀም ነው ማለት ነው። ምክንያቱም መጀመሪያ ላይ ዲቫይሳችሁን አይዴንቲፋይ ስላደረገው ሳምሰንግ እንደሆነ ዲቫይሳችሁ ያውቃል። የእናንተም ልክ እንደራሳችሁ እንደ የዲቫይሱ ይለያያል። ብቻ ራሱ አውቶማቲካሊ እንትን ያደርግና ያመጣላችኋል ማለት ነው። ለእናንተ ዲቫይስ የሚሆነው ሴንሲቲቪቲ እንደምታዩት ከእነዚህ ውስጥ አንዱን መርጣችሁ እንትን ማድረግ ነው ማለት ነው። ኖ ዲፕ የሚል አለ እዚህ ጋር እንደምታዩት ሌላም አማራጮች አሉ እዚህ ጋር እንደምታዩት ኖ ዲፕ ይላል እዚህ ጋር ማይነስ 600 ይላል፣ ፕላስ 600 ይላል፣ ፕላስ 1000 ምናምን ይላል። እና እዚህ ጋር እንደምታዩት ይሄው እዚህ ጋር እየቀያየራችሁ እናንተ የምትፈልጉትን አለ አይደል ለእናንተ ስልክ አሪፍ ነው የምትሉትን እዚህ ጋር ማድረግ ነው ማለት ነው። እንደምታዩት አንዱን ቪው እንበለውና እንንካው። እዚህ ጋር እንደምታዩት አሁን ሁሉ ነገር ነው የሚያሳያችሁ። በተን መሆን እንዳለበት ፖይንተር ስፒዱ ሁሉ ነገሩ ኦኬ ሶሪ ጋይስ ከዛ እዚህ ጋር ምንድነው የምታደርጉት? ኦፊሻል ሴቲንግ ቢለው ይላል እዚህ ጋር ጀነራል እና ዶት ብቻ እዚህ ጋር እያያችሁ በየስማቸው ታደርጋላችሁ ማለት ነው። እዚህ ጋር ዲፕ ምናምን የሚለው እሱ ኖርማል ነው። እና ፑል በተን ማለት የዛ በተኗ ማለት ነው። ፋየር የምትተኩሱባት እሷን 60 ማድረግ አለባችሁ። እዚህ ጋር እንደምታዩት ፖይንተሩን ማክስ ነው ማድረግ ያለባችሁ። ከዛ እዚህ ጋር ምንድነው የምታደርጉት? እዚህ ጋር ስትነኩት ራሱ እንደምታዩት ኮፒ ያደርገዋል ማለት ነው። እዚህ ጋር እንደምታዩት ስትነኩት ራሱ ኮፒ ያደርግላችኋል ማለት ነው። እና በጣም ቀላል ነው ለመጠቀም። ማስታወቂያ ይመጣባችኋል አንዳንድ ጊዜ ኤክስ እያደረጋችሁ እዚህ ጋር ማለት ነው። ከዛ እዚህ ጋር ደግሞ ሚትድ ቱ ጊቭ ሞር ላየርስ የሚል አለ እዚህ ጋር ማለት ነው። እዚህ ጋር እንደምታዩት ሚትድስ የሚል አለ። እዚህ ጋር ስንገባ ደግሞ ምንድነው የምናገኘው? እንደምታዩት እዚህ ጋር ስቴፕ ማስተር አውቶማቲክ ምናምን ይላል። እነዚህ ለሽጉጦች ብቻ የሚሰጣችሁ ሴንሲቲቪቲ ነው ማለት ነው። እንደምታዩት እዚህ ጋር ለምሳሌ ዴዘርት ኢግል አለ እዚህ ጋር ማለት ነው። እዚህ ጋር ስትነኩት ምንድነው የሚያመጣላችሁ? ምን ማድረግ እንዳለባችሁ እዚህ ጋር እንደምታዩት ሁሉ ነገር ያሳያችኋል ማለት ነው። እዚህ ጋር ቪዲዮውን ከፍታችሁ ምን ማድረግ እንዳለባችሁ ያሳያችኋል እዚህ ጋር ማለት ነው። አሁን ሰዓት ላለመፍጀት ስል እኔ ቀጣይ እናንተ ዝም ብላችሁት እዚህ ጋር ስትነኩት ራሱ ያሳያችኋል ማለት ነው። በጣም ቀላል ሴቲንግ ነው። እና ቀጣዩ ላይ ስንሄድ ደግሞ ይሄ በጣም አሪፍ ነው። የሁሉም ስልክ እንትን ስላለ ለመጠቀም በጣም ቀላል ነው። ሰንሲስ የሚለው ማለት ነው። ይሄኛው በጣም አሪፍ አፕሊኬሽን ነው ሲሲቲቪ ላይ የሚሰጣችሁ ማለት ነው። እዚህ ላይ ስንገባ እንግዲህ እንደምታዩት እንደዚህ ካመጣላችሁ በኋላ ኢንተርፌሱን ኢንተር የሚል አለ እዚህ ጋር ማለት ነው። ኢንተር የምትለዋን እንነካታለን። ከዛ እንደምታዩት እዚህ ጋር የሁሉም ስልኮች ሞዴል አለ እንደምታዩት እዚህ ጋር
እናንተ ከፈለጋችሁም ጀነሬት ማድረግ ትችላላችሁ በራሳችሁ ማለት ነው። እና እዚህ ጋር ጀነሬት የሚለውን ነክታችሁ እናንተ እንደፈለጋችሁ ማድረግ ትችላላችሁ ማለት ነው። አሁን ለምሳሌ የኔ ስልክ ሳምሰንግ ነው። ሳምሰንግ የሚለውን ልንካውና ላሳያችሁ። እናንተ የራሳችሁን ስልክ መርጣችሁ ከዛ እዚህ ጋር ደግሞ ሞዴሉ ምን እንደሆነ ያመጣላችኋል። መጀመሪያ የስልኩን ኔም ነው። ከዛ ሞዴላችሁ የስልካችሁ ሞዴል ምንድነው ብሎ እዚህ ጋር ያስመርጣችኋል። የኔ ኤ06 ነው። ኤ06ን መረጥኩኝ። እናንተ የራሳችሁን መተግበሪያ መምረጥ ለመቀላቀል ትችላላችሁ አጋዥ ማለት ስልጠና ነው። በደህና ማስታወቂያ መጡ። እንደዚህ ወደ ይመጣባችኋል። በነገር ጊዜ 963 ብለው ማስታወቂያው አጭር ካለቀ መልእክት በኋላ በመላክ ኤክስ በሰከንዶች ምስሏን ውስጥ ነክታችሁ ይመዝገቡ። ስኬፕ ማድረግ በብሮዘሮ ማለት ነው። ላይ escape.ኢቲን ይጎብኙ። ስኪፕ አድርጋችሁ እንደ ቴክስት ታደርጉታላችሁ። እዚህ ጋር እንደምታዩት ይኸውና ሁሉ ነገር አምጥቶታል። እዚህ ጋር አሁን ለምሳሌ ማለት ነው ፍሪ ያሉ እዚህ ጋር ቪአይፒ ያለው መሰለኝ። እዚህ ጋር እንደምታዩት ቪአይፒ የሚል አለ። እንደምታዩት እዚህ ጋር ይሄ በቪአይፒ ነው ከፍላችሁ ምናምን ነው እንትን የሚላችሁ ማለት ነው። ስለዚህ ከነዚህ ከሁለት አንዱ አማራጮች ነው ያላችሁ እዚህ ጋር አንድ አማራጭ አለን። እዚህ ጋር ሁለት አለን። እነዚህ 3 እና 4 ቪአይፒ ናቸው። ከፍላችሁ ነው እንትን የሚሰጣችሁ ማለት ነው ሴንሲቲቪቲውን። ስለዚህ እናንተ ምንድነው የምታደርጉት እዚህ ጋር ይኸውና ሁሉ ነገሩን አምጥቶላችኋል። በተን ሳይዙን እዚህ ጋር እንደምታዩት ማስተካከል ያለባችሁ ሴንሲቲቪቲ ሞልታችሁ ብቻ መተው የለባችሁም። ምክንያቱም እዚህ ጋር በተን የምትላለች በተን የምትለዋን ይቺን ፋየር ማለት ነው የምትተኩሱባታን 59 ላይ ነው ማድረግ ያለባችሁ ቁጥራችሁ ማለት ነው። እንደምታዩት ሁለተኛውም አለ። ሁለት አማራጭ ነው የሚሰጣችሁ። እንዳልኳችሁ አንዳንድ ጊዜ ማስታወቂያ ይመጣል። ማስታወቂያውን ጠብቃችሁ ኤክስ ማድረግ ነው። እና በጣም ቀላል ነው ለመጠቀም። ኖ ዲፕ የሚልም አለ እዚህ ጋር ከፈለጋችሁ ደግሞ ብቻ በጣም ብዙ ኦፕሽኖች ናቸው ያሉት። ኖ ዲፕ የሚለውን ስትነኩት ደግሞ አሪቹ አይ አንደርስታንድ በሉት። ከዛ ጀነሬት ያደርግላችኋል ራሱ ማለት ነው። ከዛ እንደዚህ ጀነሬት ካለ በኋላ ኮንቲኒው የምትለውን ስትነኩት እንደዚህ ማስታወቂያ በጣም ብዙ ይመጣባችኋል። ማስታወቂያውን እስከሚያልቅ እየጠበቃችሁ ማሳለፍ ነው ማለት ነው። ከዛ እንደምታዩት ኔዱብ ዊዝ ዲፒአይ ካለ በኋላ ደግሞ ይሄው እንደምታዩት እንደገና ሪኮመንድ አድርጎ ይሄው እንደምታዩት እኔ አሁን ሳምሰንግ ኤ06 ነው ብያችኋለሁ። ሁሉ ነገሩን አምጥቶልኛል። እዚህ ጋር ደግሞ በተን ሳይዙ አሁን ተለያየች ማለት ነው። እዚህ ጋር እንደምታዩት በተን ሳይዙን ስንት ፐርሰንት ነው ማድረግ ያለባችሁ? 41% ነው። በተን ሳይዝ ማለት ይሄ የሚተኩሱበት ነው ጋይስ እንዳትሳሳቱ። እና ለመጠቀም ይሄ በጣም ቀላል አፕሊኬሽን ነው። እንደምታዩት 2200 በላይ ሴቲንግ አለው። እና በጣም ቀላል ነው። የስልካችሁን ሞዴል እየመረጣችሁ መጠቀም ነው ማለት ነው። የዛሬው ቪዲዮአችን ይህንን ይመስላል። ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ።